ወንዶች በግንኙነት ጊዜ የሚሰሩት 7 ስህተቶች። ብዙ ወንዶች ሳያውቁም ወይም እያወቁ የሚሰሩት ነገር ግን ልብ የማይሉት 7 ስህተቶችን እናወራ ይሆናል። ብዙ ጊዜ ወንዶች የሴቶችን ጸባይ ሲቀያየር ተመልክታችሁ ይሆናል። ግራ እስከሚገባችሁ ድረስ ጸባዩ ተቀየረ እያላችሁ ሊሆን ይችላል። ነገር ግን አንተ አሁን እነዚህን 7 ነገሮች ካስተካከልክ ለግንኙነታችሁ እና ለትዳርህ ሰላም ነው የምታገኘው ማለት ነው። አንተ ብቻ እነዚህን አስተካክል፣ እሷ እንደ ንጉስ ነው የምታደርግህ ማለት ነው። ሴቶች እንደ ወንዶች አይደሉም። አንተ ቀልድም ሆነ ቁም ነገርህን ብታወራ እሷ መቼም ቢሆን አትረሳም ማለት ነው። ምክንያቱም ምን ለማለት ፈልጎ ነው እያለች ብዙ ምክንያት ስለምትሰጣቸው አትረዳም ማለት ነው። አሁን እነዚህን 7 ነገሮች ካስተካከልክ አንተ ለሷ ሁሌም ቢሆን ሙሉ ሰው መስላት ነው እንታየው ማለት ነው። ስለዚህ አንተ እነዚህን 7 ነገሮች ብቻ መተግበር ነው የሚጠበቅብህ ማለት ነው። ያን ከመናገሬ በፊት ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ቪዲዮ ላይክ እያደረጋችሁ ወደ ዛሬ ሀሳባችን እንገባለን። ስለዚህ የመጀመሪያው የሚሆነው ሴት ልጅ ችላ ማለት ነው። ሴት ልጅ ከመጠን በላይ ችላ ማለት በጣም እጅግ ለፍቅራቸው ዋጋ የሚያስከፍልክ ነገር ነው። ብዙ ወንዶች ይህንን ነገር ልብ አይሉት ወይም አይመለከቱትም። ምክንያቱም ብዙ ወንዶች በስራ ስለሚጠመዱ የሷን ጊዜ መስጠት ችላ ይሉታል ማለት ነው። ነገር ግን ሴቶች በጣም ጊዜ የሚሰጣቸው ወንድ ይወዳሉ ማለት ነው። ነገር ግን ይሄ ማለት በጣም ሙሉ ታይም መስጠት ማለት አይደለም። እንደዛም ካደርክ ትዳርን ነው ወይንም ግንኙነትን ነው የምታጣው ማለት ነው። ስለዚህ ትንሽ ጊዜ እየሰጠ ጎበዝ ሰራተኛ መሆንን አትርሳ ማለት ነው። የዛኔ በጣም ነው የምትወድህ ማለት ነው። አንተ እነዚህን ነገሮችን ችላ አትበል። እሷ ልደት ቀን ሊሆን ይችላል፣ እሷ በምትወዳቸው ቀናቶች አንተ ለመገኘት ሞክር። ምንም ቢሆን ስራ ቢበዛብህ ለመገኘት ሞክር። ከአቅም በላይ ከሆነም እሷ ስለምትረዳ ምንም ችግር የለውም ማለት ነው። በሁለተኛ ደረጃ እየተቀመጠላችሁ ሚስጥር ጠባቂ ካልሆንክ ነው። ይሄ በጣም ትልቅ ችግር የሚፈጠር ነው። እሷ የምትነግርህን ነገር እየወሰድክ ለሌላ ሰው የምትናገር ከሆነ ወይንም ለቤተሰቦቿ ወይንም ለጓደኞቿ ወይንም ለባልደረቦቿ ሊሆን ይችላል፣ ለተለያዩ ሰዎች እሷ የነገረችህን ነገር የምትናገር ከሆነ ይህን ግንኙነት ከትንሽ ጊዜ በኋላ አታገኘውም ማለት ነው። እየፈለግከው ታወጣለህ ማለት ነው። አንተ ሳታስበው ሊሆን ይችላል፣ ተራ ነገር ነው ብለህ አስበህ ሊሆን ይችላል። ነገር ግን እሷ በጣም ለትዳሯ እንደማትሆን አድርጋ ስለምታስብ፣ ምክንያቱም ሚስጥር ጠባቂ ካልሆንክ በጣም ችግር ነው ብላ ስለምታስብ ይህን ማድረግን አቁም። ስለዚህ ሚስጥራዊ ሰው ለመሆን እጅግ መሞከር መቻል አለብህ ማለት ነው። በሶስተኛ ደረጃ የተቀመጠው አላማ የሌለው ወንድ ከሆንክ እመነኝ ሴት ልጅ በጣም ነው የምትጠላው ማለት ነው። ስለዚህ አንተ አላማን ለሁሉም ሰው መናገር አቁም። ስለዚህ አንድ አላማ ይዘህ ያንን ግብ እስከሚመታ ደርስ ድረስ ዝም ብለህ አንገትን ደፍተህ በመስራት ልታሳያት ይገባል። ሴት ልጅ ሁሉ ጊዜ ቃል ገብተህላት ያንን ቃል የማታደርግ ከሆነ እጅግ ያን ፍቅር እያጣኸው ነው የምትሄደው ማለት ነው። ስለዚህ አላማ ሊኖርህ ይገባል። በትዳርህ ላይ፣ በግንኙነትህ ላይ፣ በቤተሰብህ ላይ፣ ለሁሉም ነገር ገደብ ሰጥተህ ያንን ነገር አንገትህን ደፍተህ ማሳካት ሊኖርብህ ይችላል ማለት ነው። ስለዚህ አላማን የምትቀያየር ሰው መሆን የለብህም ማለት ነው። አንተ ለማንም ሳትናገር አላማህን ስታሳካው ስኬትህን ለማጨብጨብ የሚመጡትን ሳይሆን እሷን ብቻ ለማስደሰት መሆን አለበት ማለት ነው። አላማህን ከሷ ውጪ ማንን ሰው ማወቅ የለበትም ማለት ነው። በአራተኛ ደረጃ የተቀመጠው ቤተሰቧን የማታከብር ከሆነ። ቤተሰቧን የማታከብር ከሆነ ሴት ልጅ በጣም እየጠላች ነው የምትሄደው ማለት ነው። ለምሳሌ አባቷን ሊሆን ይችላል፣ እናቷን ወይም ወንድሞቿን ወይም እህቶቿን ሊሆን ይችላሉ። የሷን ቤተሰቦች እያነሳ ስለነሱ ክፋት የምትናገር ከሆነ እጅግ በጣም ትልቅ ስህተት እየሰራህ ነው ማለት ነው። አንተ ከነሱ ጋር ተቀያይመ ሊሆን ይችላል፣ ሌላ ነገር ውስጥ ልትሆን ትችላል። ነገር ግን ጭራሽ ስለነሱ ክፋት ማውራትም የለብህም ማለት ነው።
ምክንያቱም እሷ ቤተሰቦቿን ስለምታስቀድም ሴት ልጅ ብዙ አማራጭ ስላላት ቤተሰቦቿን ልታከብር ይገባል ማለት ነው። አንተ ብቻ ዝም ብለህ የመጣብን በመናገር ልታስቀይማት አይገባም ማለት ነው። በአምስተኛ ደረጃ የተቀመጠው ንጽህናን አለመጠበቅ ነው። ወንዶች ትልቅ የሚሰሩት ነገር በፍቅር ጊዜም ሊሆን ይችላል፣ በትዳር ውስጥ ንጽህናን አለመጠበቅ ትልቅ ችግር አለባቸው። በችላ ባይነት ሴት ልጅ ስለወደደች ብቻ እስከ ሙሉ ማንነትህ ትወዳለች ማለት አይደለም። ስለዚህ አንተ ንጽህና ታጥበ ባለህ ነገር እሷ ጋር ስትሄድ ሆነ ከእሷ ጋር ስትቀመጥ ንጹህ ልትሆን ይገባል ማለት ነው። ምክንያቱም አንተ ላይ መተማመን ትፈልጋለች። ጓደኞቿ ጋር ስታስተዋውቅ ወይንም ቤተሰቦቿን ስታስተዋውቅ በአንተ ኩራት እንዲሰማት ትፈልጋለች። ስለዚህ አንተ ንጽህና ከሌለ እንዴት አድርጋ ለጓደኞቿና ለቤተሰቦቿ ታስተዋውቃለች? ስለዚህ ንጽህና ሊኖርህ ይገባል ማለት ነው። ስድስተኛ ደረጃ የተቀመጠው ስላሳለፍከው ህይወት ብዙም አትናገር ወይም ስለ ኤክስህ ብዙም አትናገር። ምክንያቱም ሴቶች ስላሳለፍከው ህይወት ብዙ ባወራ ቁጥር ከመጠን በላይ ባወራ ቁጥር በጣም እየደበራቸው እና ለሷ ምንም አይነት ቦታ እንደሌለህና ያቺ ሴት ድጋሚ ብትመጣ እንደምትቀበላት በውስጥህ እየተናገርክ ስለሆነ ይሄንን ነገር ሳታበዛው መሆን አለበት ማለት ነው። ስለሷ ማወቅ ያለባትን ነገር ትነግራታለህ። ከልክ በላይ ነገር መናገር የለብህም ማለት ነው። ስለዚህ ስለ ኤክስ ብዙም አትናገር። ምክንያቱም ብዙ ተናገርክ ምንም የምታመጣው ጥቅም የለውም። ስለዚህ አንተ መስማት አለባት ብለህ የምታስበውን ብቻ በመናገር ሌላውን በወድህ በመያዝ መተው ነው ማለት ነው። ለሴት ልጅ ሁሉም ነገር አይነገርም። ምክንያቱም ሴቶች እንደ ወንዶች ቀለል አድርገው ነገሮችን አያስቡም። ትልቁንም ትንሹንም አስበው ቦታ ስለሚሰጡት ይህን ነገር ማቆም አለብን ማለት ነው። ሰባተኛና የመጨረሻው ይህንን ወንዶች ልብ አትሉትም፣ ነገር ግን ትልቁ መስፈርት ነው ማለት ነው። እሱንም ምንድነው? ስሜትን አለመቆጣጠር ነው። ወንድ ልጅ ከልክ በላይ ስሜታዊ ሲሆን ሴቶች በጣም ነው የሚጠሉት ማለት ነው። በሴክስ ሊሆን ይችላል፣ በተለያየ ነገር ሊሆን ይችላል፣ አለመረጋጋት ሊሆን ይችላል፣ ስሜት የተለያየ ነገር ሊሆን ይችላል፣ ከሰው ጋር በመጣላት ሊሆን ይችላል። አንተ ብቻ ስሜትን የማትቆጣጠር አይነት ሰው ከሆነ እሷ ለትዳርና ለልጆች አባት አይሆንም ብላ ስለምታስብ ይሄን ነገር እጅግ ማቆም አለብህ ማለት ነው። በተቻለ መጠን ስሜትን ተቆጣጠር። በምንም አይነት ነገር ሊሆን ይችላል። ከእሷ ጋር ስትጣላም ሊሆን ይችላል። አንተ የምትናገረው ቃላቶች ማሳመር ሊኖርብህ ይችላል ማለት ነው። ይህንን ካደረግ እነዚህን 7 ስህተቶችን ካስተካከልክ እመነኝ ነው እምልህ እሷ እንደ መልአክ ነው የምትቆጥረህ ማለት ነው። ምክንያቱም እዚች ምድር ላይ ለሷ ካንተ ውጪ ሰው እንደሌለ አርጋ እንድታሰብ እያረካት ነው ማለት ነው። ይህ ቪዲዮ ከተመቸህ ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁኑ። እስከመጨረሻው ስላዳመጣችሁን እጅግ አድርገን እናመሰግናለን።